ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት ብቻ ሳይሆን የሰው ልጅንም ማንነት አብሮ ከሲኦል ጥፋት ያነሳበት ነው። እኛም ክርስቲያኖች በዳግማዊ አዳም በኢየሱስ ክርስቶስ ትንሣኤ ውስጥ የቀዳማዊ አዳምን መነሳት እንዲሁም የእኛን የአዳም ልጆችን ትንሣኤንን በማሰብ በታላቅ ደስታ እናከብረዋለን። በዚህ ቪዲዮ የትንሣኤ በዓል አከባበር በኢየሩሳሌም እንመለከታለን። በእስራኤል ዘ ቸርች ኦፍ ዘ ሆሊ ሰፕልከር የቅዱሱ መቃብር ቤተክርስቲያን ወይም ዘ ቸርች ኦፍ ዘ ሪዘሬክሽን የትንሣኤ ቤተክርስቲያን በመባል በሚታወቀው ቤተክርስቲያን ውስጥ በዋነኝነት የትንሣኤ በዓል የሚከበር ሲሆን ይህ ቤተክርስቲያን ጌታ ኢየሱስ ክርስቶስ የተሰቀለበት ጎልጎታንና ከሙታን ተለይቶ የተነሳበትን መቃብር የያዘ እንደሆነ ይታመናል። ይህም ቤተክርስቲያን በአሮጌዋ ኢየሩሳሌም የሚገኝ ሲሆን 6 አብያተ ክርስቲያናትም በጋራ እየተገለገሉበት ይገኛሉ። እነዚህም የግሪክ ኦርቶዶክስ፣ የሮማን ካቶሊክ፣ የአርመን ሐዋርያዊት ቤተክርስቲያን፣ የኮፕቲክ ቤተክርስቲያን፣ የሶሪያ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። ከነዚህም ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለቤትነት ስር ያለው ዴር ሱልጣን በመባል የሚታወቅ ሲሆን የ1000 ዓመት ታሪክ ያለውና በዋና ቤተክርስቲያን ደጅ ላይ ይገኛል። በውስጡም የቅዱስ ሚካኤል ቤተክርስቲያንን የያዘ ነው። ይህ በእንዲህ እንዳለ የትንሣኤ በዓል አከባበር በኢየሩሳሌም ልዩና ድንቅ ስርዓት አለው። ከነዚህ ስርዓት መካከል በዋነኝነት ቅዱሱ መብራት ዘ ሆሊ ላይት በመባል የሚታወቅ ነው። ቅዱሱ መብራት ተለኩሶና በርቶ የሚመጣው በግሪክ ፓትርያርክ አማካኝነት ከጌታ መቃብር ነው። ታዲያ ይህ መብራት ቅዱስ የተባለበት ምክንያት ከጌታ መቃብር በተአምር ስለሚገኝ ነው። የዚህም መርሃ ግብር ሙሉ ስነ ስርዓት ይህን ይመስላል። በመጀመሪያ ወደ ጌታ መቃብር በመግባት ለእሳት ማቀጣጠያነት የሚያገለግል መሳሪያ ይኖር እንደሆነ በማለት ክርስቲያን ያልሆኑ ሰዎችም ጭምር በሚሳተፉበት የጌታ መቃብር ያለበት ስፍራ ይፈተሻል። በመቀጠል በግሪክ ቤተክርስቲያን የኢየሩሳሌም ፓትርያርክ ነጭ ልብስ በመልበስ ያልተለኮሰ ሻማ በመያዝ ብቻውን ወደ ጌታ መቃብር ይገባል። ከገባም በኋላ በመቃብር ውስጥ በጨለማ ተንበርክኮ ይጸልያል። ከዚህ በኋላ ከጌታ መቃብር ድንገት ሰማያዊ ቀለም ያለው እሳት ይወጣል። ፓትርያርኩም የያዘውን ሻማ ከእሳቱ ለኩሶ ይወጣል። ምዕመናንንም ኑ ብርሃኑን ተቀበሉ በማለት በመጀመሪያ ለአርመን፣ ለኮፕቲክና ለኢትዮጵያ ኦርቶዶክስ የአብያተ ክርስቲያናት ጳጳሳትና የቤተ ክርስቲያን አባቶች በየደረጃቸው ይሰጣቸዋል። ከዚያም ወደ ምዕመናን ይህ እሳት ይዳረሳል። ወደ ተለያዩ አብያተ ክርስቲያናትም ይላካል። ይህ ስነ ስርዓት ከትንሣኤ በፊት ባለው እሁድ፣ ቅዳሜ ከምሽቱ 1 ሰዓት እስከ 3 ሰዓት ባለው ውስጥ ይካሄዳል። ታዲያ ይህ እሳት ተአምረኛ ያስባሉት 3 ዋና ምክንያቶች አሉት። የመጀመሪያው ይህ እሳት ለመጀመሪያዎቹ ጥቂት ደቂቃዎች አያቃጥልም። በዚህም ሰዎች እጃቸውን፣ ፊታቸውን ቢያስነኩት አያቃጥላቸውም። ሁለተኛው ደግሞ ከማይታይ የእሳት ምንጭ ስለሚነሳ ነው። ሶስተኛውም እንዲሁ በቀዳም ስዑር በየዓመቱ ያለማቋረጥ ስለሚታይ ነው። የዚህ እሳትም መንፈሳዊ ትርጉም እሳቱ ወይም ብርሃኑ ክርስቶስ የዓለም ብርሃን መሆኑን ይወክላል። ይህም ብርሃን ክርስቶስ ጨለማ ሞትን ድል እንደነሳ ያስረዳናል። ይህንንም ወንጌላዊ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 5 ላይ ብርሃን በጨለማ ያበራል፣ ጨለማም አላሸነፈውም በማለት ይገልጸዋል። በተጨማሪም እግዚአብሔር በተአምራትም ከኛ ጋር እንዳለ ይገልጥልናል። ይህም የምዕመናንን እምነት ለማጽናት ነው። ይህ ታላቅ ስነ ስርዓት ከ4ኛው ክፍለ ዘመን ጀምሮ ሲካሄድ የነበረ ሃይማኖታዊ ስርዓት ነው። ይህንኑ በዓል ታዲያ ለማክበር የኢትዮጵያ ነጋዴዎች በመንገድ ላይ ባጋጠማቸው ችግር ምክንያት
ወደ ኢየሩሳሌም መሄድ ሳይችሉ ቀርተው አንድ ኢትዮጵያዊ ነጋዴ ብቻ ወደ ቤተ ክርስቲያን ይሄዳል። በዚያም የነበሩት የሌሎች ሀገር ምዕመናን ብቻ ምን ልታደርግ መጣህ? መልክህ የከፋ የጠቆረ ነውና ከኛ ተለይ ብለው ለብቻ አወጡት። ይህም ኢትዮጵያዊ ማርያም በሚባል እመቤታችን ልጇ በመስቀል ላይ ሳለ ቆማ ታለቅስበት ከነበረ ቦታ ላይ ቆሞ እመቤታችንን እያለቀሰ ይለምናት ጀመር። በዚህ ጊዜ ለግብፃውያንና ለሌሎች እሳቱ ሳይወርድላቸው በኢትዮጵያዊው እጅ ላይ ይህ የብርሃን እሳት ይንቦገቦግ ጀመር። ነገር ግን ይህ ሲሆን ይሄ ኢትዮጵያዊ አልታወቀውም ነበር። በዚያ የነበሩት ምዕመናንም ይህን አይተው ነገሩት። ግብፃውያንም ይህንን አይተው የኢትዮጵያውያን እምነታቸው ደግ ናት በማለት መሰከሩ። ይህም ታሪክ በተአምረ ማርያም ላይ ተመዝግቦ ይገኛል። እሙታን ተንሲኦ ሲኦለ ከይዶ በሞቱ ለሞት ደምሰሱ። ከሙታን ተነስቶ ሲኦልን ረግጦ ሞትን በሞት ደመሰሰው። Amen.